መከራዬን አይቼ አሁን ይሄ ጭቃ ለምኜ ነው ፊትም የሰሩልኝ። አሁንም ቢሆን ታደጉልኝ ባካችሁ ወገኖቼ፣ ዘመዶቼ ታደጉልኝ። ባለቤቴ ላጣ ነው በዚህ ሽታ በዚህ ልጆች ሳዳግ ነኝ። አንድ ነገር ልጆች ቁም ነገር የደረሰልኝ የለም። በእግዚአብሔር ታደጉልኝ። እኔ አሁን እቺ ቤት ጥቂት እንደው ባለ ነፍሴ ያለው ተሰርቶ ባየ በሞተ ነው እንደው ቀና ብሎ ዴና መኝታ ላይ ተኝቶ ዴና በልቶ ዴና ተገላብጦ ከዚህ ላይ እንዴት አርገተኛለሁ እያለ ለሊት ሲገላበት ወርዶ እዚህ መሬት ላይ ነው የምተኛ። መሬት ላይ በእግዚአብሔር ወገን የለኝም፣ ዘመድ የለኝም። አሁን መላስ ጥፍት ብል ቀኑ ሲጨልምኝ ነው ከዚህ ቁጭ ብዬ ቀኑ ነው የጨለመብኝ። በእግዚአብሔር ስም የምለምናችሁ ሬሳዬ መውጫ ሬሳዬ ጥቅት ከዚህ ላይ ታስተካክሎ ሬሳዬ ሰው ወጥቶ መቃብር ቤቴን ቀና አርጉልኝ፣ ይደሱልኝ። በእናታችሁ ወገን ደራሽ ወገኔ ነው፣ ድረሱልኝ ባካችሁ ድረሱልኝ። በእግዚአብሔር ይታያችሁ እንደዚህ ጭቃ ፈርሶ መከራዬን አይቼው እንደዚህ ጭቃ ውስጥ ሽታ ውስጥ ነው ገብቼ የምኖር። ታደጉልኝ በእናታችሁ። ሰው ሀገር ሰው ነኝ። ከሰው ሀገር ነው ተሰድጄ የመጣው። ጠያቂ የለኝ፣ ዘመድ ወገን የለኝ። አንድ ሰው እንደው ምንም በዲንነቱ ላይ በዚህ በሽታ በዚህ ማጣት በጣም ተጫወተብኝ ወንድሜ። ውድ ቤተሰቦቼ እንግዲህ የምታያቸው እናት በጣም ነው የሚያሳዝኑ። አባታችን በጣም ነው የሚያሳዝኑ። ታማሚ ናቸው። እናታችን አባታችን ለማሳከም የሚተኙበትን አልጋ ሽጠው ነው መድኃኒት መግዣ አተው ማለት ነው። ይሄ ሳሎኑ ነው እንደምታዩት። መቀመጫ ራሱ የላቸውም፣ ፈርሷል። ውስጡም በጣም ያሳዝናል። ምኝታ ክፍላቸው፣ ዕቃ ቤቱ ይሄ አንድ ቀን ቢጫናቸው በጣም አስቸጋሪ ነው። እናትና አባታችን እንግዲህ ማንም ጠያቂ ማንም ዘመድ የላቸውም። እዚህ ጋር ብቸኛ ናቸው። ማማ ከሌላ ቦታ ነው የመጡት። እኛ የዕለት ቀለባቸው አሁን አሟልተን እንመለሳለን። እናንተ ደግሞ በምትችሉት አድርጉና ይሄን ቤት እናድስላቸው በእናታችሁ። በዚህ በእግዚአብሔር ስም ነው የምለምናችሁ። መቼም ሰው ነው ቤት ቢወርቅም እንጨት ቢወርቅም ሰው ነው ሰው ላይ የሚያነሳ። አንሱልኝ ቤቴ በጣም አሁን ባለቤቴ ሳላጣ በመካፋም በአዶማን ተቆፍሮ ሳይነሳ ነፍስ ያለ ታደጉልኝ በእናታችሁ። እኔ ከሰው ሀገር ሰው መጥቼ ነው እንጂ አንድ ዘመድ የለኝ፣ ወገን የለኝ፣ ወንድም የለኝ። ባዶ ብቻዬን ነው አለው። ብቻዬን ነው የወንድም የሴትም ብቻዬን ነው። ቀን ስራ ሰርቼ ነው ባለቤቴ ማሳም። እኛ ለለት አባባን እንዳይርባቸው እርሰውም እንዳይራቡብን ቀለብ ዘንልዎት መተናልሽ። እሺ ዘይት፣ ጤፍ፣ በቆሎ ዱቄታ መተንልዎታልሽ። ጤናችሁን ይስጥልኝ። እኛ እንላካለን ማማ፣ እኛ አይደለንም ይሄን የምናደርገው። ፍቅረ ማርያምና ጽጌ ማርያም ባልና ሚስቶች ናቸው። እኛንም ይመርቁን ልጆቻችንም ያሳድጉላችሁ ይበሉን ብለው ነው ይሄን ያደረጉልዎት። እቺ ደግሞ ለለት ለአንዳንድ ነገር እንድትሆነው 10 ሺህ ብር ናት። እሺ እነሱን ይመርቁልኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። የወጡበት ይቅኖት ይቅናችሁ የወጡበት። እንደዚህ አሁን ህዝቡን እንደዚህ አብልቶ አጠጥቶ የሚበሉ የሚጠጡ ጌታ እግዚአብሔር ይስጣችሁ። የሚሄዱበት ይቅናችሁ። እውነት እንደው ጭንቁላት ነው የደረሳችሁልኝ። ጭንቁላት እመቤቴ ማርያም በጭንቅ ትድረስላችሁ። የምትበሉ የምትጠጡ ይስጣችሁ። እድሜውን ይስጣችሁ። እንደኔ ኑሮ እንደኔ ተንገላትቼ እንደኔ ኑሮ አዲናችሁ፣ ከኔ ኑሮ ያዲናችሁ። ጌታዬ ሰው በላይ ያርጋችሁ። እግዚአብሔር ይስጥልኝ። እድሜያችሁን ረዘም ያርግልኝ። ከፍተኛ ደረጃ ያኖርልኝ። እናቶቼ እግዚአብሔር የሄዱበት ቦታ የሄዱበት መንገድ ይቅናችሁ፣ ይቅናችሁ እናቶች። አሜን። ኃጢአት መደብሰሽ ያርግልን። እናት ዓለም እግዚአብሔር አድጋችሁ እናት አባታችሁንም ጠቅማችሁ እናንተ ተጠቅማችሁ በእግዚአብሔር ፈቃድም ሆኖ ይሄን የሰራችሁትን ሲረት በከንቱ ያስቀርባችሁ። እናት እግዚአብሔር ይስጥልን። አሜን። እግዚአብሔር ይስጥልን። የወለዳችሁት የዘራችሁት ይባረክ። እናት ዓለም አሜን። አገረ ሕይወት መንግስተ ሰማያትን ያገባልን። ነፍሳችሁን አርያ ገነት ያገባልን። እናት በኔው እናት ብሩክ ሁኑ። ደርሳችሁልኛል። አለሁም አማሁም ለመቃብር ለዚህ ለአስከሬኑ ለምኑ ለአመታቱ ለዚህ ሆነኛል። እናት የተባረኩና እግዚአብሔር እሱ ግን ለመንግስተ ሰማያት ያብቃል። እናንተንም ነፍሳችሁን
ሰላም ወይ ደህናውን እናት አለ መኩራ አርጋል እግዚአብሔር ይስጥልኝ። የምትሄዱበት ቦታ ይቅናል። ነገር የለም። አሜን አሜን። ወዲ የበላው ሰላም ከጠራዋ ከለመለመው ሳያ